የሰማይ ወፎችን ተመልከቱ ይልና አይዘሩ አያጭዱ በጎተራ አያስቀምጡ የሰማይ አምላክ ይመግባቸዋል። እኔ የሰማይ ወፎችን ሳያቸው ልብሳቸው ይደንቀኛል። ቡቲክ ሄደው መርጠው አይደለም የለበሱት፣ ሰማይ ባለበሳቸው ግን ሁሌ ውበታቸው እንደተጠበቀ። ወፎች ጠዋት ሲነሱ ይጠራራሉ። አንድ ስንዴ ተካፍለው ለመግባት ይላሉ። እኛ ግን መሶብ ሙሉ እንጀራ ይዘን በር ዘግተናል። ቁም ሳጥን ሙሉ ልብስ ይዘን ወንድማችን ራቁቱን ነው። አይባረከኝም፣ ምን አደረክልኝ? ምንድነው ጌታ ሆይ ጸሎቴን አልሰማም? እንዴት ይስማ? መቆረስ እየቻልክ አልተቆረስክም። መታመን እየቻልክ አልታመንክም። እግዚአብሔር ፊት የምትሆንበት ጊዜ ጠባብ ሆኗል። በተለይ ይሄ ስልክ የብዙ አገልጋዮችን ህይወት እያጠፋ ነው ያለው። እግዚአብሔር ፊት